ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ በላይክ ጀምሩት። ሁልጊዜም ለምታበረታቱ ከልብ አመሰግናለሁ። ሰሞኑን ፍቅር ቪዲዮ እየለቀቀች አልነበረም ዩቲዩብ ላይ። ዛሬ ግን ቪዲዮ ለቃለች። እንኳን ደህና መጣሽ ብለናል። በእርግጥ ሰሞኑን ያው እንዳልተመቻቻት በትምህርት ላይ እንደሆነች ተናግራ ነበረ። የመጨረሻ ቪዲዮአቸው እንደውም የነበረው እሷ እስጢፋኖስ እና ብሩካ እንዲሁም ደግሞ ፉአድ ሆነው የሰሩት ቪዲዮ በጣም ደስ የሚል ፊልም የመሰለ ቪዲዮን የሰሩት። በዛ ላይ ደግሞ የሚያስደምመው ነገር ምንድነው? ዝናብ በጣም እየጣለ የኢትዮጵያን የሀገራችንን ትውስታ እያስታወሰ በትዝታው ፈረስ በሚለው ወደዛ እየገሰገስኩ ነበረ እኔ ራሱ ማለት ነው። ወደ ሀገር ቤት ትላላችሁ ዝናቡ ሲጥል እያየው ማለት ነው። እና ዛሬ ግን በዛ በተሻለ መልኩ ደስ በሚልና አስደማሚ የሆነ ቪዲዮ ነው የሰሩት። ምክንያቱም እስከ ዛሬ የሚሰሩት ቪዲዮ የነበረው ማለትም በዚህን ወራት ትላላችሁ እና ወከባ የበዛበት እንዲሁም ደግሞ ጭቅጭቅ ብቻ ደስ የማይል ቪዲዮ ነበረ ሲሰራ የነበረው። ተመልካችም ሰላም አቶ እነሱም ጋር ደግሞ ሰላም ያለበት ቪዲዮ እየተሰራ ነበረ። ዛሬ ግን አሪፍ የሆነ ሰላም ያለበት፣ በተለይ ደግሞ መጨረሻው አካባቢ የፊት ላይ መጀመሪያ ላይ ሲሰሩ የነበረው ፉአድና ፍቅር እህትና ወንድም ምርጥ ጓደኛሞች ሆነው በሚሰሩበት ሰዓት ደስ የሚል አሪፍ ቪዲዮዎች እየሰሩ ነበረ። ያንን አይነት ቪዲዮ ነበረ የተሰራው የዛሬ ቪዲዮ ማለት ነው። ዛሬ ግን ፍቅር አይዲያዋ የነበረው ምንድነው? ያልተመቻት ነገር አንዳንድ ነገሮች ነበሩ። ግን ደስ የሚለው ያልተመቻትን ነገር ወይም ደግሞ እሷ የማፈልገውን ነገር ዛሬውኑ ችግሩንም ፈተዋለች ማለት ነው። አንደኛ ፉአድ ከጎኗ እንደሆን ፈልጋ ነበረ። እሱን ጠርተዋለች፣ መጥቶላታል። እንዲሁም ደግሞ እስጢፋኖስንም ጠርተዋለች። ነገሩ የተያያዘ የነበረው ከእስጢፋኖስ ጋር እስጢፋኖስ ለሷ ይጠቅሟታል ወይም ደግሞ ለሷ ከጎኗ ይሆናታል ያሉትን ሰዎች ቤቷ በምኖርበት አካባቢ እንዲሁም ደግሞ ትምህርት ቤት እሷ በምትሄድበት አካባቢ አንዳንድ ሰዎችን እንደ ጥበቃ አድርጎላት ነበረ። ያ ነገር ደግሞ ለሷ ሰላም ወይም ደግሞ ደስታ ስላልሰጣት እነዛን ሰዎች በሰላም እንዲሄዱ እንዳደርግላት ጠርተዋለች። እሱን ስትጠራው ደግሞ መጀመሪያ ላይ ሰሞኑን አብረን ቪዲዮ ሰርተናል፣ ያገሬ ልጅ ነው ግን የተለየ ነገር ምንም ነገር የለም ብላ ተናግራ ማብራሪያ ሰጥታለች። እሱም ሲመጣ ደግሞ እንደዚሁ ነግረዋለች ማለት ነው። እኔ እናንተ ጋር ምንም አይነት ነገር የለም፣ እኔ መቼ ጥበቃ ወይም ደግሞ ጋርድ ፈለግኩኝ ብላ ነግረዋለች። ጠባቂ የሚሆን ምንም ነገር አልፈልግም፣ እኔ ጠባቂ እግዚአብሔር ነው ባለስልጣን አይደለሁም ብላ ተናግራለች ማለት ነው። እውነት ነው፣ የሁላችንም ጠባቂ እግዚአብሔር እንጂ ሰው አይደለም። በእርግጥ ሰውነን፣ ሰው ያስፈልገናል። ደግሞ በዚህ ልክ የሚያስፈራሽ ወይም ደግሞ የሚያስጨንቅሽ እንዲሁም ጥበቃና ከለላ የሰዎች የሚያስፈልግሽ ልጅ አይደለሽም ማለት ነው። አንቺም ደግሞ ተናግረሻሻል። ቤት ሲመጣ ልጆቹንም እስጢፋኖስንም ሲያገኛቸው እነዚህ ልጆች ዛሬም አሉ ወይ ምን ይሰራሉ እያለ ተናግሮ ነበረ። ፍቅር ግን እኔ ነኝ ቤት የጠራኋቸው ብላ እሱን ለማረጋጋት ነግረዋለች። እሷ ሳትሆን የጠራቻቸው ያው እስጢፋኖስ ይዟቸው ስለመጣ እንጂ ፍቅር አይደለችም የጠራቻቸው። ቢሆንም ግን ሰላም በተሞላበት አመሰግናለሁ ብላ በሰላማዊ መንገድ መረዳዳት ወይም ደግሞ መነጋገር ያለባቸውን ነገር ተነጋግረው ከቤት እንዲወጡ ወይም ደግሞ እንዲሄዱ አድርጋቸዋለች። ፉአድንም ደግሞ ዛሬ ተረጋግተው ሰላም ተፈጥሮ በስነ ስርዓት እያወሩ ነበረ ማለት ነው። ፉአድ ቤቱን እንግዲህ ቃኝት እያደረገ ቤት ቀይረሻሉ እያላት ነበረ ማለት ነው። አዎ ብላ ነግረዋለች። ያው በሰላማዊ መንገድ ሲወጣ ከወጣ በኋላ ግን እሱ ሊወጣ አካባቢ በር ላይ የሆኑ የሚያስፈልግሽ ነገር ካለ ደዊ አይዞሽ ራስሽን ጠብቂ ብሎ በጥሩ መንገድ ሀሳብ ሰጥቷት ነው የወጣው። እሱ ሲወጣ ግን መለስ ብላ ፎቶቸውን እያየች ነበረ ማለት ነው ፍቅር። ስለዚህ ትውስታ ፈጥሮባታል። ዋናው ነገር እናንተ ሰላም መሆናችሁ ወይም ደግሞ በውስጣችሁ መጥፎ ሀሳብ አለመተሳሰባችሁ እንጂ የሀገርሽ ልጅ ነው የሀገሩ ልጅ ነሽ። በሰላማዊ መንገድ ሁልጊዜም አብራችሁ ሰላም በተሞላበት ነገር ቪዲዮ መስራት ትችላላችሁ ማለት ነው። ባለፈ ራሱ ብሩካና ፉአድ ቪዲዮ እየሰሩት የነበረው እሷን ከዚህም በኋላ የእሷን ሰላም የሚነሳ እንዲሁም ደግሞ የማትፈልገውንና እሷን ብስጭትና ንዴት ውስጥ ሊጨምራት የሚችል ነገር
ቪዲዮ አንሰራም፣ እኛ ያሰብነው እሷን ለማስደሰት ወይም ደግሞ እኛ ባላሰብነው ነው መንገዱ ሁሉ የተቀየረው እያሉ ተናግረው ነበረ ማለት ነው። እና አሁን ላይ ደግሞ ትምህርቷን የሚጨርስበት ሰዓት ትንሽ ወቅት ነው የቀራት። ስለዚህ በሰላም መጨረስ አለባት፣ ስኬታማና ደስተኛ መሆን አለባት ብለው ተናግረው እሷንም የቀጠሯት የነበረው የዛለት እሷን የሚያስደስት ነገር ሊነግሯት ነበረ። ነገር ግን እሷ ከእስጢፋኖስ ጋር መታ ነገሮቹ ሁሉ ተበለሻሽተው ማለት ድራማው ማለት ነው ድራማው ተበለሻሽተው ተለያዩ እንጂ እነሱ ሀሳባቸው የነበረው እሷን ማስደሰት እንዲሁም ደግሞ ተመልካችም ያንን እነሱ የሚናገሩትን አሪፍ አይዲያ እንደሆነ ያስታውቃል። እኛም ያንን ነገር ነበረ መስማት የፈለግነው፣ ነገር ግን ደግሞ አልሆነም። ቢሆንም ግን ዛሬ እሷ ቀይስ አድርጋ ሰላም ባለበት ሁኔታ ቪዲዮ ሰርታለች። እንግዲህ ቤትም ቀይር ያለው ብላለች። ቤት የቀየረችበት ምክንያት ምናልባት ያለችበት ቦታ አልተመቻት ሊሆን ይችላል። ብቻ ቤቷንም አስተካክላ ደስ የሚል አሪፍ የሆነ ቪዲዮ እንደምትሰራልን ተስፋ እናደርጋለን። እሷንም ደግሞ በሰላም እንደምታጠናቀቅ አሪፍ ውጤት እንደሚመጣላት መልካም ምኞቴ ነው። ደግሞ 200K እንደምትገቢ ተስፋ እናደርጋለን ማለት ነው። ትገቢያለች ደግሞ አሪፍና መልካም ስራዎችን እስከሰራች ድረስ ሁሉ ነገር ለውጥ አለ ማለት ነው። በእርግጥ አሁን ትምህርት ላይ ስለሆነች አንዳንድ ነገሮች እንደማሆንም ቤት ቀይር ያለው ስላለች ያንን ነገር እስከምታስተካክል ላይመቻት ይችላል። ግን ቶሎ ቶሎ ቪዲዮ የምትለቅ ወይም ደግሞ አሪፍ እንደዚህ ከጭቅጭቅ ነፃ የሆነ ቪዲዮዎችን አጓጊ የሆነ ስራዎችን የምትሰራ ከሆነ በቅርቡ ትገባለች ማለት ነው። ዛሬ ራሱ ፉአድን ጠርቸዋለሁኝ እኔ በዚህ በቅርቡ ማንም ሰው የለም እያለች ነበረ። ስለዚህ በክፉም እንዲሁም ደግሞ በመጥፎውም ጊዜ ሁለቱ እርስ በራሳቸው በጣም እንደሚረዳዱና እርስ በራሳቸው በጣም እንደሚደጋገፉ ያስታውቃል ማለት ነው። ጸባቸው ወይም ደግሞ እዚህ ጋር የሚያሳዩት ቪዲዮ ላይ የሚሰሩትና በትክክለኛ ህይወት የሚኖሩት አኗኗር አንድ አይነት ላይሆን ይችላል። በእርግጥ እነሱ በተደጋጋሚ ብዙ ነገሮችን እንዳሳለፉ አሪፍ የሆኑ ምርጥ ጓደኛሞች እንደሆኑ ተናግረዋል ማለት ነው። አሁንም ደግሞ በጥሩ ሁኔታ አሪፍ ሙድ ላይ እንደምትሆኑ ተስፋ እናደርጋለን። ብዙዎች ዛሬ አሪፍ የሆነ ሀሳብ እየሰጡ ነበረ። ብዙ ልጆች በጣም ደስ ብሏቸዋል። የእነሱን መታረቅ ወይም ደግሞ የእነሱን ሰላም ሆነው ማየት የሚፈልጉ አሉ። ብዙዎች ደግሞ ያው የሚነቅፉ አሉ። እኛ ምንድነው የምንፈልገው እነሱ ብቻ ሰላም ሆነው ቪዲዮ ሲሰሩ ማየት እንጂ የሌላውን ርዕስ ደግሞ ራሳቸው ያውቃሉ ማለት ነውና ብቻ ይመቻቸው። የዛሬ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። እወዳችኋለሁ። ባይ ባይ።